ህይወት ነው። ይሄ ወንጌል ነው በኢየሱስ። ይሄ ማምለጫ ነው። ይሄ መትረፊያ ነው በኢየሱስ። መሰበክ አለበት። ህግ ሊወጣ ይችላል። እንዳሰብኩ እንዳትናገሩ፣ የእግዚአብሔር ወንጌል እንዳትናገሩ። በጣም ከባድ የሆነ ጊዜ ሊመጣ ይችላል። ምክንያቱም የአመፃ ልጅ ተኝቶ አያድርም፣ ሉሲፈር ተኝቶ አያድርም፣ ሳጥናኤል ተኝቶ አያድርም። ምክንያቱም ይሄ ወንጌል ህይወት እንደሆነ ትውልድ እንደሚድንበት ያውቃል በኢየሱስ ክርስቶስ። ዓለምን በክርስቶስ ኢየሱስ ሊጠቀልል በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ እስከሚመጣ ድረስ እኛ በምድር ላይ እስካለን ድረስ 30 60 100 አፍርተን የማለፍ በኢየሱስ ግዴታ አለብን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኃጢአተኛውን ሄደህ ኃጢአተኛ ነው ባትል የደሙን ዋጋ ከእጅህ እቀበላለሁ። ወንጌልን ባልሰብክ ይላል ጳውሎስ ደግሞ ወየውልኝ፣ ለኔ ለራሴ ወየውልኝ። ለአይሁድ ቢሆን ለግሪክ ይሆን፣ ለጨለማው ቢሆን ለብርሃኑ ቢሆን፣ ለጥቁሩ ቢሆን ለነጩ ይላል፣ ለትንሹ ቢሆን ለትልቁ ይላል፣ ለፈላስፋው ቢሆን ለአዋቂው ይላል። ይሄንን ወንጌል የእግዚአብሔር ወንጌል ለማዳን ነው። ስለዚህ ይሄንን ወንጌል ሰብከዋለሁ። ስለዚህ ወዳጆቼ ወንድሞቼ እንግዲህ አሁን ነው ማህበራዊ ሚዲያውን ማጨናነቅ ያለብን። አሁን ነው የእግዚአብሔርን ወንጌል ማገልገል ያለብን። አሁን ነው ለወጣው ነገር በኢየሱስ ክርስቶስ አሁን ነው በጓዳ እየጸለይን በኢየሱስ አጋንንትን መገልበጥ ያለብን። ብዙዎች እየፈሩ ወደ ኋላ ይገባሉ። የወጣ ሁሉ ወደ ኋላ ሊመለስ ይችላል። ወንጌል ተፈርቶ የለም። ወንጌል በኢየሱስ ክርስቶስ በድብደባ አባቶቻችን በሰይፍ እየተሰየፉ፣ አባቶቻችን በዘይት እየተቀቀሉ፣ አባቶቻችን ሁሉ እያጡ መጽሐፍ ቅዱስ ይናገር። የዕብራዊ ጸሐፊ እንደዚህ ይላል፣ ስለነሱ እንኳን እንዳልተረክላቸው ጊዜ ያጥረኛል ይላል። ጌታ ለዘላለም ይባረክ። የትኛውን አንስቼ የትኛውን አውርቼ የትኛውን ልተወው? ይሄንን እንኳን እንዳልናገር ጊዜ ያጥረኛል። ያደረጉት ነገር ብዙ ነው ይላል። በእምነቶቻቸው አንዳንዶቻቸው ተመስክሮላቸዋል። ኖህ በእምነቱ ተመስክሮ፣ ኢዮብ በእምነቱ ጻድቅ ነበር፣ ፍጹም ነበር፣ እግዚአብሔርን ይፈራ ነበር ይላል። እግዚአብሔርም ከእሱ ጋር ነበር፣ እግዚአብሔርም ከኖህ ጋር ነበር፣ እግዚአብሔርም ከአብርሃም ከይስሐቅ ጋር ነበር፣ እግዚአብሔርም ከነቢያት ከሐዋርያት ጋር ነበር። ነገር ግን በዘመናቸው አገልግለው እነሱ እንዳንቀላፉ ሲናገር ለዳዊት ደግሞ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ከአባቶቹ ጋር አንቀላፋ። የእግዚአብሔርን ሐሳብ ሳታገለግል እንዳታንቀላፋ። መዳን በሌላ በማንም የለም። ባገኘንበት አጋጣሚ በኢየሱስ ክርስቶስ ሰዎች በወንጌል ያውቁናል። ሰዎች በሌብነት አያውቁንም። ሰዎች በውሸት አያውቁንም። ሰዎች በመስረቅ አያውቁንም። ሰዎች በጽድቅ ያውቁናል። ጌታ ለዘላለም ይባረክ በኢየሱስ። ሰዎች እግዚአብሔርን በማገልገል ያውቁናል። ሰዎች የእግዚአብሔርን ወንጌል በማውራት ያውቁናል። ሰዎች ይህንን ወንጌል ከፍ በማድረግ ያውቁናል በኢየሱስ ክርስቶስ። ትውልድ በኢየሱስ ክርስቶስ፣ አጋንንትም በኢየሱስ በምድር ላይ ያለ ሁሉ ይህንን የእግዚአብሔርን ወንጌል ከፍ በማድረግ ያውቁናል። ምክንያቱም እኛ ጋር የሰማይ አምላክ የእግዚአብሔር ኃይል አለ። በኢየሱስ ክርስቶስ ሞገስ አለ። ስንናገር ያምርብናል። በጌታ ነው የዳነው፣ የተረፍነው በጌታ ነው፣ የኖርነው በጌታ ነው። ያኖረን እግዚአብሔር ነው፣ የሚያናግረን እግዚአብሔር ነው። ስለዚህ የእግዚአብሔርን ወንጌል በቀንና በማታ እናወራለን። ስሙን እንቀድሰዋለን፣ ስሙን እንጠራዋለን። በምንወጣበት ቦታ የእግዚአብሔርን ስም እንጠራለን። እግዚአብሔርም ከኛ ጋር አለ፣ እኛም ከእግዚአብሔር ጋር አለ። ስሙ ለዘላለም ይባረክ። የጌታን ስም የሚጠራ ሁሉ ይድናል በኢየሱስ ክርስቶስ። ስለዚህ በጌታ በኢየሱስ ክርስቶስ እንግዲህ ድምጻችሁ በኢየሱስ እየረበሸ ከሆነ ማህበራዊ ሚዲያውን ድምጻችሁ ያጨናንቀው፣ ፌስቡክን ድምጻችሁ ያጨናንቀው፣ ወንጌል ያጨናንቀው፣ ዩቲዩብን ወንጌል ያጨናንቀው፣ ቴሌግራምን ወንጌል ያጨናንቀው፣ ማህበራዊ ሚዲያን ወንጌል ያጨናንቀው። ኢየሱስ 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 የሚባል መዳን በሌላ በማንም የለም እያለ እንድንናገር። ምክንያቱም ስሙ ከስሞች ሁሉ በላይ ነው። ስለ እግዚአብሔር ሳትናገሩ ዘመን አይለፍባችሁ። ስለ እግዚአብሔር ሳትናገሩ የእግዚአብሔርን ወንጌል ሳትሰብኩ ፀሐይ አይጥለቅባችሁ። የእግዚአብሔርን ወንጌል ሳታገለግሉ ጅንበር አይጥለቅባችሁ። የእግዚአብሔርን ወንጌል ሳታገለግሉ አፈር አይመለስባችሁ። ወንድሞቼ በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ ያላችሁ የአባቴ ብሩካን በኢየሱስ ክርስቶስ እኔ በዚች በቤቴ ተቀምጬ በዚች ቦታ ተቀምጬ በዓለም እንደዚህ መድረስ ከቻልኩ አባቶቻችን ትናንትና ከዚህ በላይ አገልግለው አልፈዋል። እንግዲህ እቺ ለኔ ታንሽ ነች፣ እቺን አደርጋታለሁ። ሁላችሁም የራሳችሁን አስተዋጽኦ አድርጉ። ኢየሱስ ያድናል። ይሄ ቻሌንጅ ነው። ይሄንን ሰጥቻችኋለሁ። ቻሌንጃችሁን ተወጡት። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።